በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሐሙሱ ለሰኔ በዛቲ ዕለት ኮነ ሰማዕተ ይሁዳ ሐዋርያ ወልደ ዮሴፍ ጸራቢ እምሰባ ወክሌቱ አርድእት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም አሳመናቸው። ቤተ ክርስቲያንም ሠራላቸው፣ በቀናች ሃይማኖትም አጸናቸው። ከዚችም ወደ ሮሃ ሀገር ሂዶ የሮሃ ንጉሥ አውጋኒዮስን ከደዌው ፈወሰው፣ የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሐራፒ ወደሚባል ሀገር ሂዶ በውስጧ ሰበከ። ከሰዎቿ ብዙዎቹን አጠመቃቸው፣ ቤተ ክርስቲያንም ሠራላቸው። የዚያችም ሀገረ ገዥ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚያም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምእመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በጸሎቱ ይማረን፣ በረከቱም ከሁላችን ጋር ለዘላለሙ ትኖር። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖተ ሐጼን ርሱን ዘተቀነዋ አይጋሩ ሃይማኖተ ወንጌል ፍጹመ እንዘይሜህሩ ውስተ መክፈልቶም ሶበ መክፈልቶ ደመሩ ምስለ ሐዋርያት ደርገ ተጽፈ ተስካሩ ሰላም ለክሙ ጴጥሮስ ወጳውሎስ በጾታ እትዋን አይናቁ ለቤተ ክርስቲያን መሰረታ መምህራነ ስርዓተ አሐቲ እንዘህላዌክሙ መንታ ከመታብቁል ገራይተ ምድር እንተተዘር አውስቴታ ለዛቲ ክረምት ባርኩ በአታ በመትሎ ሃጋይ ክረምተ ዘሰራይከ እግዚእነ ወዘረሰይከ ጸደየ ለመጻው ወሰነ በዝንቱ ክረምት በመዋዕሊነ ዘእንበለ ፍሬ እንዘ በቆጽለ ሀሎነ ናስተበቋከ ኢይኩን ጉያነ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸው ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜም የሀገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርን ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዮስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር።
ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ ሀገራቸውም መግባት አልተቻላቸውም ነበርና። አባ ጴጥሮስም በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኒዮስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድሪያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምዕመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳማት የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር፣ በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋርጥም ነበር። የእስክንድሪያን ገዳማት ሁሉና መንደሮችንም እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበር። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ሥራ ሁሉ ይራዳው ነበረ። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ሥራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበር። በ12 ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህ በሹመቱ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ ሰናይ ስርዓት ወሕግ ዘተሰይመ ሊቀ በደብረ ዝጋግ እምኔሁ ዘውህዘ አምሳለ ፈለግ ጽሩይ ማየ ትምህርቱ ዋኮ እሙግ ደቂቅ ሰትዩ ወወረዩ አይሩግ ሰላም ለጲላጦስ ዘተሐጽበ እዴሁ እምደመ ኢየሱስ ክርስቶስ ከመ ንጹሕ ለሊሁ ለአብሮ ቅላ ሰላም ለብእሲተ ዚአሁ ዘለአከት እንዘ ትብል ኢታይስም ላዕሌሁ እስመ ውእቱ ጻድቅ ወኄር ብእሲሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰዱሱ ለሰኔ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ወቅዳሴ ቤተ ክርስቲያኑ በደብረ አክሎን ዘገዳመ ፍዩም። ወበዛቲ ዕለት ተስካረ ዕረፍቱ ለአብይ ነቢይ ወመስፍን ኢያሱ ወልደ ነዌ ረድኡ ለሙሴ ሊቀ ነቢያት። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈለለ ለአነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ ለአቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ወመላእክት አዲ ደናግል ወመነኮሳት ሄራን ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎ እንዘ ይደርስ ለዘአንብቦ ወለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ማራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ቃል ኪዳናቸው አይለየን። በሰላም ያሳደረን አምላክ በሰላም እንዲያውለን ጸሎት ልመናችንን ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነትን እንዲያድልልን ለዓለም ሁሉ የበቃ ምሕረቱን ቸርነቱን እንዲልክልን አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ
ኮኑ ፍትዋነ ወንጽሐነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን